ጀምር እንግዲህ ወደ ቄራ ገበያ ይላል። ቄራ ገበያ ከብት ዘንድሮ እንግዲህ እንደተወደደ ነው። ክርስቲያኑ ማህበረሰብ ዘንድሮ ይበላል ብለን ፈጣሪ ሁነን የከብት ዋጋ የድሮ የወርቅ ዋጋው ነው አለ። ገሌሸን ነው ያለኛ ያኛው እሱ ሜቃ ነው። አይጣማው ነው። እስኪ አንድ ከብት እያየን ነው። ዋጋ ስማ። ያው ስንት ቢሆን አሪፍ ነው ይሄ ከብት? ለግላጋ ነው፣ ጠበቅ ያለ አይደለም። እንዴ ምንድነው ፊጋ ይሰራራቸዋል ከብቶች። ና ከብቱ አሪፍ ነው። ማጅራትም አለው። እቺ ከብትም ባለቤቷ ቢኖር ይሄ ከብት ራሱ አሪፍ ነው። ስንት ነው? ብራዘር አንቺ ጥሪ ነሽ እናቴ። ገበያውን እኮ እያየነው ነው አይደለም? ገበያውን እያየነው ነው። ከዛ ጀምሮ አይተናል ከብት ማለት ነው። እኛ ደግሞ አንድ ሁለት አይደለም የምንፈልገው፣ እስከ 5 6 ነው የምንፈልገው፣ መካከለኛ ማለት ነው። በዛ ልክ ያሉ ከብቶች በቃ እንግዲህ በእነሱ አይነት ከፈልጋሽ ይሄ ይበዛብሃል። ዋጋቸው አይገናኝም። ኧረ አይበዛም። ይሄ ከብታውን ብዙ አይበዛም። ይርቃል ከዚህኛው ከብት አንገናኝም። ዋጋ ነከብ እነዛ ከብቶች ነው ያከብ አንደ እሺ መጨረሻ ውስጥ ነው መዳረቁ ያደርግናል። ይሄ እሺ መሸጫ ስጠኝ አንተ ከሆነ እኔ ለእናቴ ያልሸጥም አይደል? በቃ አሁን ባየነበት ያንቺ ውድ ነው። እኔ እንጃ ለመስሏችሁ ይሆናል። ከብትና ከብት ይለያያል። ስንት ይሁን ነው የምትይው? እኔ የሚያልገዛውን እንኳን አልሸጠውም አይደል? እሱ ደግ የት ሀገር ከብት ይሆን ያልሽቶች ሙሉ ናቸው። ወሎ አዎ ይበላሉ። ምንም ችግር የለባቸው ከብቶች። እሺ አሁን ስንት አለ መሸጫ? ይጨምራሉ አይቀንሱም ከብቶች። ለዛ ነው አሁን አረር ብትገዛ አይበሉልኝ። ከብቶች አረርማ ቅልብም ስለሆነ እዚህ አይመቹም። ከብት ካወቅ ማለት ግልጹ ነገር ነው። አሁን ይሄ አሁን ስንት ንገረኝ አንተ። ስንት ምን ችግር አለው? እናቴ ልጅ ኳልሽቶ እሱ ልክ ነሽ። አዎ ይሄ ስንት ይሆንሽ? ሐሳብህን ንገረኝ። እኔ ማለት በእነዚህ ዋጋ ከብቶ አይን ስታዩ እንደማይሆን እንትን ተግባባን። እንዴው እንማከርበት በቃ ያማል ከፍታል ያማል። አይ ብዙ ከፍ አንልም። ያ ከፍ በመካከለኛ ሌቭል ለመሸጥ ለምን ያከፍ ስንት ነው? ከሰባ ለምሳሌ ይሄ ከፍተኛ ከፍተኛ ይገናኝ። አዎ አመርጥና ያ ከፍ ነው ዋጋ እየተሰጠኝ ነው። ያ ይሄን ይሁን ይሄ ይሁን በል እንደምታዩት ከ38 ተብለናል እና አሁን የስንት ሊሸጥ ነው? ወገን ከ38 ቢያል ግን ከፍሮ አሪፍ ነበር። ያው በለው ማለት እንደዛ እሱ እሺ ቢል እኮ ወደዚህ ይጠጋል አሪፍ ነው እኮ እሱ ከነዛ ይበልጣል። ከነዛ ይበልጣል። ብልት ይበልጣል። ለግላጋ ሆኖ ስጋ ይበልጣል። እኛ ከቼላ ምናምን ይበር ነበር። ስለ ትራንስፖርቱንም ተመተዋለህ። አሁን እኮ እሱ እኮ በቃ እነዛን እናዋዛቸውና በቃ በመሀል እኮ ኦኬ፣ በዚህ ጋር እንግባ። ኧረ ተው በቃ በዚህ እንሂድና እነዛን ሁለቱን አይተን እንግዲህ ከብት ዋጋ አሁን ይሄን የምታዩት ራሱ እስከ 130 140 እየተጠራ ነው። ሲገባ ምናልባት ሊረጋጋ ይችላል። ቀጥ ያሉትን ነገሮች እስኪ እያየን እንዘግባለን።